ሰላም እንዴት ናችሁ? ውድ የአወር ሄልዝ ዩቲዩብ ቻናል ቤተሰቦች እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። እኛም ጤናዎትን የተመለከተ ጉዳይ ይዘን መጥተናል። የዛሬው ቪዲዮአችን በጣም አስፈላጊና በጣም ጠቃሚ ነው። ምክንያቱም የምናወራው ስለ ውፍረት ነው። አብዛኛው ሰው እየተቸገረበት ያለ ነገር፣ አብዛኛው ሰው እንዴት አድርጌ መቀነስ እችላለሁ፣ ሰውነቴን እንዴት አድርጌ ማስተካከል እችላለሁ እያለ የሚጨነቅበትን ጉዳይ እና እንዴትስ ላለመወፈር እችላለሁ እያለ ሰው የሚጠይቀውን የተለያየ ጥያቄ ዛሬ መልስ ይዘን መጥተናል። በዚህ ቪዲዮ ወፍራም ሰዎች እንዴት አድርጋችሁ ውፍረታችሁን መቀነስ እንዳለባችሁ፣ እንዲሁም የተስተካከለና ጥሩ አቋም ያላችሁ ሰዎች እንዳትወፍሩ ምን ማድረግ እንዳለባችሁ እና በውፍረት ምክንያት ተያይዞ የሚመጡ አደገኛና ገዳይ የሆኑ በሽታዎች እነማን ናቸው፣ እነሱን በሚገባ ከመጀመሪያው እስከ መጨረሻው አብረን እንመለከታለን። ቪዲዮ በጣም አጭር ነው፣ ግን ብትከታተሉ ለጤናችሁ በጣም አስፈላጊና ጠቃሚ ስለሆነ ነው። መወፈርን በፍጹም መቀበል የለባችሁም። ለጤናችሁ በጣም አደገኛና አሳሳቢ ነው። በዚህ ቪዲዮ እንመለከታለን። አብራችሁን ቆዩ። ውፍረት ምንድን ነው? ውፍረት ማለት በኪሎ መጨመር ብቻ አይደለም። አንድ ሰው ኪሎ ስለጨመረ ብቻ ወፍሯል ማለት አንችልም። ይልቁንስ አንድ ሰው ወፍሯል ወይንም ወፍራም ነው የምንለው በሰውነቱ ውስጥ በጣም ብዙ ፋት ወይም ስብ ሲጠራቀምና ያም የተጠራቀመው ፋት ለተለያዩ በሽታዎች መንስኤ መሆን ሲችል ነው እና በራሱ ፋቱ ደግሞ በሽታ ሲሆን ነው አንድ ሰው ወፈረ የምንለው ማለት ነው። በሕክምናው አንድ ሰው ወፈረ የሚባለው ቦዲ ማስ ኢንዴክሱ ሲጨምር ነው። ቦዲ ማስ ኢንዴክስ የምንለው ደግሞ ምንድነው? ውፍረትን ካልኩሌት የምናደርግበት አንዱ ፎርሙላ ነው ማለት ነው። ያ ማለት ምንድነው? አንድን ሰው ክብደቱን እንዲሁም ቁመቱንና እድሜውን ሶስቱን በማገናኘት ቦዲ ማስ ኢንዴክሱን ካልኩሌት አድርገን ያ ቦዲ ማስ ኢንዴክሱ ከኖርማል ሬንጁ ከፍ ካለ ያ ሰውዬ ወፍሯል ማለት ነው የሚለውን ነገር ልንደመደም እንችላለን ማለት ነው። ኖርማል የምንለው የአንድ ሰው ቦዲ ማስ ኢንዴክስ ስንት ነው ካልን ከ18.5 እስከ 24.9 ወይ 25 አካባቢ ማለት ነው። እስከ 24.9 ከሆነ ኖርማል የሚባለው የቦዲ ማስ ኢንዴክስ ውስጥ ነው። ኦቨርዌት ደግሞ የሚባለው ኪሎ ጨምሯል የሚባለው ከ25 እስከ 29.9 ድረስ ከሆነ ይህ ሰውዬ አደጋ ላይ ነው፣ ኪሎ ጨምሯል ብለን መናገር እንችላለን። ከ30 በላይና ከ30 እና ከዛ በላይ ከሆነ 30 እና ከዛ በላይ ከሆነ ግን ይህ ሰውዬ በውፍረቱ ምክንያት ለተለያዩ በሽታዎች የመጋለጥ እድሉ ከፍተኛ ነው። ውፍረቱን በራሱ እንደ አንድ በሽታ ይሆንበታል ማለት ነው። ስለዚህ ቦዲ ማስ ኢንዴክስ ከ30 በላይ ከሆነ አንድ ሰው በጣም ሪስክ ውስጥ ነው ማለት ነው ያለው። ስለዚህ እያንዳንዳችሁ ይህንን ቦዲ ማስ ኢንዴክስን ካልኩሌት ማድረግ ይጠበቅባችኋል ማለት ነው። በየስልካችሁ ይኖራል። ይሄ አፕሊኬሽን ራሱ አለው ቦዲ ማስ ኢንዴክስ የሚለው። ቁመታችሁን በማስገባት ኪሎአችሁን በማስገባት እድሜያችሁን በማስገባት የእናንተ ቦዲ ማስ ኢንዴክስ ስንት እንደሆነ ካልኩሌት ማድረግ ትችላላችሁ ማለት ነው። ኖርማል ላይ ከሆነ ዛዞክ አሪፍ ነው። ከዛ በላይ ከሆነ ግን ጥንቃቄ ማድረግና ቀጣይ የምነግራቸውን መፍትሄዎች መውሰድና መጠንቀቅ ይኖርባችኋል። በነገራችን ላይ ውፍረት በራሱ በሕክምና እንደ በሽታ ይቆጠራል። ለሌሎች በሽታዎችም መንስኤ ሆኖ እናገኘዋለን ማለት ነው። ለልብ ህመም፣ ለጉበት፣ ለመገጣጠሚያ ህመሞች፣ ለሆርሞን መዛባቶች እንዲሁም እስከ አእምሮ ህመም ድረስ ለአእምሮ ህመም ሳይቀር እንደ ምክንያት ሆኖ ይጠቀሳል ማለት ነው። ይሄ ውፍረት የምንለው ነገር ውፍረት ምክንያቱ ምንድን ነው? ውፍረት ምክንያቱ ምንድን ነው? አንድ ሰው በምን ምክንያት ነው ሰውነቱ የሚጨምረው? ውፍረት ሊከሰት የሚችለው በምን ምክንያት ነው የሚለውን ነገር አንድ 4 ምክንያቶችን እስኪ እንመልከት። ዋና የሚባሉት ማለት ነው። አንደኛና የመጀመሪያው ጤናማ ያልሆነ አመጋገብ ነው። ለምሳሌ ፋስት ፉዶችን በብዛት በዘይት የተጠበሱ ምግቦች የሚባሉት እነሱን የምንመገብ ከሆነ ይሄም አንድ ምክንያት ይሆናል። ጣፋጭ መጠጦችና ጣፋጭ ምግቦች እንዲሁም በፋብሪካ ፕሮሰስ ሆነው ታሽጎ የሚመጡ ምግቦችን አዘውትረው የሚመገቡ ሰዎች ለውፍረት ይጋለጣሉ ማለት ነው። እንደ አጠቃላይ ስንመለከተው ምንድነው ጤናማ ያልሆኑ ምግቦች የምንላቸው ከፍተኛ የሆነ ካሎሪ ኖሯቸው ምግቦች ራሳቸው ከፍተኛ የሆነ ካሎሪ ኖሯቸው ግን የኒውትሪሽን አማውንታቸው በጣም ሎ ከሆነ እነዚህ ምግቦች ለውፍረት መንስኤ ሆነው ይገኛሉ። ሁለተኛ ስፖርታዊ እንቅስቃሴዎችን አለመስራት ወይም ስፖርታዊ እንቅስቃሴ አለማድረግ ነው። በተለያየ የስራ ጫና ምክንያት ሊሆን ይችላል፣ አለያም ደግሞ ችላ በማለት ሊሆን ይችላል። በመሰላቸትና በመሳነፍ ስፖርታዊ እንቅስቃሴዎችን አለመስራት ለውፍረት ዋናውና ትልቁ መንስኤ ሆኖ ይጠቀሳል። ሶስተኛው በሆርሞን ችግር ምክንያት ነው። ለምሳሌ እንደ ታይሮይድ ዲስኦርደር ካለ፣ ኢንሱሊን ሬዚስታንስ ካለ፣ እነዚህና ተያያዥ የጤና ችግሮች ካሉ አንድ ሰው ለውፍረት የመጋለጥ እድሉ ከፍተኛ ሊሆን ስለሚችል እነዚህንም ነገሮች ቼክ ማድረግና መመርመር ይኖርብናል። አራተኛ መጨናነቅና በቂ እንቅልፍ አለማግኘት ነው። መጨናነቅ በውስጣችን ያለውን የኮርቲሶል መጠን ይጨምራል። በቂ እንቅልፍ አለማግኘት ደግሞ ሃንገር ሆርሞን የሚባለው እንዲጨምር ያደርገዋል። ኮርቲሶል እና ሃንገር ሆርሞን መጨመራቸው ደግሞ ለሰውነታችን ክብደት እንዲጨምር ዋነኛ
መንስኤ ሊሆን ይችላሉ ማለት ነው። ስለዚህ መጨናነቅና እንቅልፍ ማጣትም አንዱ የውፍረት ምክንያት ሊሆን ይችላል። አምስተኛ በዘር የሚመጣ ውፍረት። አንዳንድ ሰዎች ውፍረትን ከቤተሰብ ይወርሳሉ። ወይ አባት አሊያም እናት ወፍራም ከሆኑ ወደ ልጅ የመተላለፍ እድሉም እንደዚያው ከፍተኛ ነው። ይህንንም ሳይንስ አረጋግጧል። ብዙዎቻችሁ ልብ ካላችሁ አይታችሁ ከሆነ አንድ ቤተሰብ ውስጥ ብዙ ወፍራም ሰዎች ይገኛሉ። እንደዚህ አይነት ውፍረቶች ብዙ ጊዜ በዘር የሚተላለፉ ውፍረቶች ይሆናሉ። በእስካሁን ቆይታችን የውፍረት መንስኤዎችን ተመልክተናል። አሁን ደግሞ በመወፈር ምክንያት የሚመጡ በሽታዎችን እንመለከታለን። አንድ ሰው ከመወፈሩ ጋር ተያይዞ ምን አይነት በሽታዎች ሊመጡበት ይችላሉ፣ ምን አይነት በሽታዎች ሊከሰቱ ይችላሉ የሚለውን እንመልከት። መጀመሪያ ላይ የምናገኘው የስኳር በሽታ ነው። ብዙ ጊዜ ከውፍረት ጋር ተያይዞ የሚከሰት በሽታ ታይፕ 2 የሚባለው ዲያቤቴስ ከውፍረት ጋር ተገናኝቶ የሚመጣ በሽታ ነው። ሁለተኛው ደግሞ ከፍተኛ የሆነ የደም ግፊት ሃይፐርቴንሽን ከውፍረት ጋር ተያይዞ ሊመጣ የሚችል በሽታ ነው። ሌሎች ደግሞ ልክ እንደ ልብ ህመም፣ የአተነፋፈስ ችግር፣ ስትሮክ፣ ፋቲ ሊቨር የሚባለው በሽታ ፋቲ ሊቨር ዲዚዝ፣ የመገጣጠሚያ ህመም አብዛኛው ሰው ያሰቃዩ ያለው ህመም እሱ ነው። የመካነት ችግር፣ እነ ዲፕሬሽን፣ ድብርት፣ እነዚህ ሁሉ ነገሮች ከውፍረት ጋር ተያይዘው የመጡ በሽታዎች ናቸው። አብዛኛው ግን አሁን እነ ደም ግፊት፣ የልብ ህመም፣ ስትሮክ፣ ፋቲ ሊቨር የምንለው ከደም ቧንቧ መጥበብ ጋር ተያይዘው የመጡ በሽታዎች ናቸው። ምክንያቱም አንድ ሰው በሚወፍርበት ሰዓት ደም ቧንቧ ውስጥ ከፍተኛ የሆነ የስብ መጠን ሲከማች በዛ ጊዜ የደም ቧንቧ መጥበብ ስለሚኖር በዛ ጋር ተያይዞ እነዚህ ሁሉ በሽታዎች ሊከሰቱ ይችላሉ ማለት ነው። ስለዚህ ውፍረትን ማስወገድ፣ ሰውነታችንን መቀነስ ከነዚህ ሁሉ በሽታዎች ለመጠበቅና ለመታደግ አማራጭ የሌለው መፍትሄ ነው። ውፍረትን ማስወገድ ለተስተካከለ ሰውነትና ለአማረ አቋም ብቻ አይደለም፣ ጤናችንንም ለመጠበቅ ጭምር አስፈላጊና ወሳኝ ነገር ነው። ውፍረትን እንዴት ማስወገድ እንችላለን? አንደኛና የመጀመሪያው አመጋገባችንን ማስተካከል ነው። ጣፋጭ ከሚባሉ ምግቦች እንዲሁም በዘይት ከተጠበሱ ምግቦች፣ ከታሸጉ ምግቦች መራቅና መቀነስ ይኖርብናል። ሌሎች ደግሞ ተፈጥሯዊ የሆኑ ምግቦችን መመገብ ይኖርብናል። ልክ እንደ አትክልት፣ ፍራፍሬ፣ እንቁላል፣ አሳ፣ ምስር፣ ባቄላ እነዚህን የመሳሰሉ ምግቦችን በሚገባ አዘውትሮ በመመገብ ውፍረትን መቀነስና ሰውነትን ማስተካከል ይቻላል። ሁለተኛው በየቀኑ የአካል ብቃት እንቅስቃሴዎችን አዘውትሮ መስራት ነው። ውፍረትን ለመቀነስ ጂም ቤት መሄድ ግድ አይደለም። ውፍረትን ለመቀነስ ጂም ቤት ሄዶ ስፖርት መስራት ግዴታ አይደለም። ይልቁንስ ከጂም በተሻለ መልኩ አስፓልት ላይ በመውጣት ከ30 ደቂቃ እስከ 60 ደቂቃ ወክ ማድረግ፣ ሳይክል መንዳት፣ ውሃ ዋና መዋኘት፣ ቤት ውስጥ የሚሰሩ አካል ብቃት እንቅስቃሴዎችን መስራትና ማዘውተር የተሻለና ተመራጭ ነው። በትንሽ በመጀመር ቃስ እያለን ማሳደግ እንችላለን። በቀላሉ በቀን ለ10 ደቂቃ አዘውትሮ በመስራት ከዛ ቃስ እያሉ ማሳደግ ይቻላል። ሶስተኛ የምንኖረውን ህይወት ወይንም ላይፍ ስታይላችንን ማስተካከል። በቀን ከ7 እስከ 8 ሰዓት መተኛት። አንድ ጤነኛ የሆነ ሰው ከ7 ሰዓት እስከ 8 ሰዓት በቀን እረፍት ማድረግና መተኛት ይኖርበታል። ምክንያቱም በቂ እንቅልፍ አለማግኘት በሰውነታችን የሚፈጠርን የስብ መጠን እንዲጨምር ስለሚያደርግ ነው። መጨናነቅን ማስወገድ መቻል አለብን። በቀን ከ2 እስከ 3 ሊትር ውሃ መጠጣት፣ ከምግብ በፊት ውሃን መጠጣት፣ እነዚህ ለተሻለ ላይፍ ስታይል ተመራጮች ናቸው። አራተኛ ህክምና ማድረግ። እስካሁን ያየናቸውን ጥረቶች አድርገን ውፍረታችን የማይቀንስና የማይስተካከል ከሆነ ዶክተር ማማከር ግድ ይሆናል ማለት ነው። ምክንያቱም ከህመም ጋር የመጣ ውፍረት ሊሆን ስለሚችል ታይሮይዳችንን ቼክ ማድረግ፣ ስኳርን፣ ሆርሞንን እነዚህን ቼክ መደረግ መቻል ይኖርብናል። በሐኪም ያልታዘዙ ክብደት መቀነሻ ተብለው የሚወሰዱ መድኃኒቶችን ማቆም አለብን። ሰርጀሪ መሰራት እና መድኃኒት መውሰድ የመጨረሻው መፍትሄ ሆኖ ይቀመጣል። በሌሎች መንገዶች መቀነስ ካልተቻለ በሰርጀሪና በመድኃኒት ውፍረትን ማጥፋትና መቀነስ ይቻላል። ስለ ውፍረት የምንሰማው አፈ ታሪክና እውነታው ምንድን ነው? አንደኛና የመጀመሪያው ሲባል የምንሰማው ነገር ረሃብ ክብደትን ለመቀነስ ይረዳል ነው። ኦፍኮርስ ልክ ነው፣ ግን ሙሉ በሙሉ አይቀንስም፣ በተወሰነ መልኩ ቢሆን እንጂ። ይልቁንስ ረሃብ የሰውነታችንን ሜታቦሊዝም ያዳክማል። ሁለተኛ ተመሳሳይ የሆነ አመጋገብን መመገብ። ለምሳሌ ሁሉ የተመሳሳይ የሆነ ምግብ መመገብ ውፍረትን ይቀንሳል ይባላል። ይሄ ትክክል አይደለም። ምክንያቱም ይሄ ለሁሉም ሰው አይሰራም፣ የእያንዳንዳችን ሰውነት የተለየ ስለሆነ። ሌላኛው አፈ ታሪክ ውፍረትን ቶሎ ማስወገድ ይቻላል የሚለው ነው። ውሸት ነው። አብዛኛው ሰው በፍጥነት የሚጠፋ ይመስለዋል። ትንሽ ስፖርታዊ እንቅስቃሴዎችን ሰርቶ መች ጠፋ ሲል ይሰማል። እንደሱ አይደለም። ረጅም ጊዜ መልፋትን ይጠይቃል። ሳያቋርጡ መተግበር አስፈላጊና ወሳኝ ነው። ጊዜ በሚገባ ያስፈልገዋል። ነጮቹ ምን የሚባል አባባል አላቸው? ሪሙቪንግ ኦቤሲቲ ኢዝ ኤ ጆርኒ ኖት ኤ ሬስ ይላሉ። ውፍረትን ማስወገድ የረጅም ጊዜ ጉዞ እንጂ አጭር ሩጫ አይደለም። ጤናማ የሆነ ምግቦችን ተመገብ፣ እንቅስቃሴዎችን አድርግ፣ በቂ እንቅልፍ ተኛ፣
ያለማቋረጥ ለመስራት ሞክር። በየቀኑ የምንሰራት ትንሽ ነገር ነገ ትልቅ ውጤት ማምጣት ትችላለች። a small step every day leads to a big results። ለዛሬ ስለ ውፍረት ይሄንን አየን። በቀጣይ በሌላ ጤና ነክ በሆኑ ጉዳዮች እስከምንገናኝ መልካም ጊዜ እየተመኘሁ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ ቤተሰቡ ነው። የምንለቃቸው ቪዲዮዎች ለማህበረሰባችን ጠቃሚና አስፈላጊ ስለሆኑ ላይክ ሸር በማድረግ ለብዙዎች ተደራሽ እንዲሆን አድርጉልን።